ኢና አረፍት ነው ያለን ታላቁ ታዋቂው ዲፕሎማት ዶክተር ምናሴ ኃይሌ ከዚህ ዓለም በሞት ተለይተዋል። ዶክተር ምናሴ ኃይሌ የገዘፈ ማንነት ያላቸው ናቸው። እንደነሱ አይነት ኢትዮጵያውያን በተፈጠሩበት ምድር ነው እንግዲህ ዛሬ የምናያቸው መሪዎች በቅለው ኢትዮጵያን ቁልቁል እንደወረደች የከፍተኛ የታሪክ ዝቅታ ውስጥ እንዳለች የምናየው እነዚህን ባለ ታሪኮች ባስታወስን ቁጥር ነው። ዶክተር ምናሴ ኃይሌ ዲፕሎማት የኢትዮጵያ ውጭ ጉዳይ ሚኒስትር ሆነው የሰሩ በኢትዮጵያ ጉዳይ ላይ በተለያዩ መድረኮች ላይ የሚከራከሩ እጅግ ድንቅ የሆኑ ኢትዮጵያዊ ናቸው። ለማንኛውም ከሳቸው አንድ መድረክ ላይ በተለይ የአፍሪካ ህብረት የአፍሪካ አንድነት ድርጅት ከኢትዮጵያ ተነስቶ ወደ ሌላ ቦታ እንዲሄድ ሊቢያ ያቀረበችውን የውሳኔ ሐሳብ እንዴት ተከራክረው ያንን ሐሳብ አስጥለው ትልቅ የዲፕሎማሲ ድል የተቀዳጁበት አንድ መድረክ በዩቲዩብ ላይ ማንም ሰው ፈልጎ ሊያገኘው ይችላል። የሊቢያው አምባሳደርና ዶክተር ምናሴ ኃይሌ ያደረጉትን ክርክር እንደው በተወሰነ ደረጃ እንስማው። There are some things which the government of Libya must understand. Africa is not for sale. We are independent from sovereign states. Africans are jealous of their independence and sovereignty. No matter how wealthy Libya is, that means nothing for us, and you cannot buy it. There is no head of state. There is no representative of an African government in this room that's prepared to accept dictation from Libya. You better learn that. The philosophy of Libya is cultural and linguistic chauvinism. It is religious fanaticism. It's arrogance above all. Arrogance. ገለታው እንግዲህ ዶክተር ምናሴ ኃይሌ ውጭ ጉዳይ ሚኒስትር በነበሩ ጊዜ ነው። በጣም የሚደንቅ ነው። መቼም እንደነዚህ አይነት ሰዎች በተፈጠሩባት ሀገር ያሳፍራል። ለማንኛውም ዶክተር ምናሴ ኃይሌ ማን ናቸው? ባጭሩ እናስታውሳቸው። በ95 ዓመታቸው ነው ከዚህ ዓለም በሞት የተለዩት። እስቲ ገለታው ተወሰነ ነገር ስለሳቸው የምትለው ካለ? ዶክተር ምናሴ እንግዲህ ታሪካቸው እንደሚያሳየው በጣም የታወቁ የኢትዮጵያ ፖለቲከኛ ናቸው። በአፄ ኃይለ ሥላሴ ዘመንም ከአፄ ኃይለ ሥላሴ ጎን የነበሩ